በአህመድ ጀበልና በኡስታዝ አቡከር ላይ ስም ማጥፋት ዘመቻ ተይዟል። ምን አደረጉ እነዚህ ሰዎች? አሁን ኡስታዝ በሁሉም የሚወደዱ ሰዎች ናቸው። ምንድነው እውነት መብታቸውን ነው የሚጠይቁት። አሁን መቼም ይሄን ዲስከስ እያደረግን በአክሱም ያሉ ሙስሊም ወንድሞቻችን ብሶት ካላወራን አስቸጋሪ ነገር ነው። ለምንድነው አሁን አክሱም ላይ መስጊድ ለመስራት መካ ላይ ይላል? መካና እኛ እኮ ኢትዮጵያኖች ነን። እዛ ሀገር የሚኖሩት እኮ ስደተኞች እኮ ናቸው። መካ እኮ የሚተዳደረው በሸሪዓ ህግ እኮ ነው። ኢትዮጵያ በሸሪዓ ህግ አይደለም የምትተዳደረው፣ በክርስቲያን ህግ አይደለም የምትተዳደረው፣ በኢትዮጵያ ህገ መንግስት ነው። እኛ ኢትዮጵያውያኖች ነን። ከስደት አይደለም የመጣው ሙስሊም፣ ስደት አይደለም የመጣው። ኢትዮጵያ ውስጥ የተወለዱ ሙስሊሞች ናቸው እንደ ባዳ ተቆጥረው። አንተን ማን ነው ባለቤት ያደረገ? ሁላችንም እኮ ከውጭ ነው እኮ የመጣ ነው። አስተሳሰባችን፣ እምነታችን፣ ሃይማኖትን እኮ ከውጭ ነው የመጣው። የመጣንበት ጊዜና ወቅት ሊለያይ ይችላል። እስልምናን ባዳ አድርጋ አንድን ከተማ የተቀደሰ ማድረግ። ጅማ ላይ እኮ ክርስቲያን አልነበረም ነበር፣ ወደ ኋላ ታሪክ ይደስታይ። ስለዚህ መከባበር አለብን። እዛ ሀገር ያሉ ትግራይ ውስጥ ያሉት ክርስቲያን ወንድሞቻችን ለሙስሊሞች ይሄ ነገር እንዲፈቀድ፣ በሙስሊሞች ላይ የሚደረገው ጫና፣ በሙስሊሞች ላይ የሚደረገው ተጋድሎ፣ ስቃይና መከራ ማቆም አለባቸው ለራሳቸው ሲሉ። ይሄ እኔ አመጽን እንዲመጣ አልፈልግም። በአገሬ ላይ አመጽ እንዳይመጣ ነው መከላከል የምፈልገው። ይሄ ነገር ተደራርቦ ግን የሆነ ችግር ከተፈጠረ ሁሉ ልጆቻችን ሀገር አልባ ነው የሚሆኑት። ምን ይጠቀማል እርስ በራሳችን ብንጨራረስ? በ21ኛው ክፍለ ዘመን እንዴት ሰው እዚህ ሀገር መስጊድ እንዴት አሰራም ተብሎ አትሰግድም ተብሎ እንዴት ይደበደባል? ስለዚህ ኢትዮጵያውያኖች ናቸው። በየትኛውም ኢትዮጵያ ክልል ላይ መስጊድ የመጠየቅ መስገድ ህገ መንግስታዊ መብታችን ነው። አይፈቀድ ለንጽጽር ራሱ አይሆን። መካና አክሱምም ማነጻጸር አችልም። ስለዚህ ኢትዮጵያ ውስጥ አፋር ክልል እኮ ድፍን 100% እኮ ሙስሊም ነው። ሶማሌ እኮ ድፍን % ሙስሊም ነው። ቤተክርስቲያን አይሰራም አልተባለም። መብት የላቸውም። አገር ሆኖ ለብቻቸው በሸራም ከሆነ መብታቸው ነው። እኛ የምንተዳደረው በኢትዮጵያ ህግ እንጂ በእስልምና በክርስትና ምናምን ይሄ ክርስቲያን ደሴት ነው ይሄ ሁላችንም መጤዎች ነን። ሃይማኖታችን ከሆነ ከኛ አይደለም የመጣው። የመጣበት ጊዜና ወቅት ቢለያይም ይሄ መሰልጠን አለብን። በሃይማኖት ምክንያት መጣላት መደባደብ የለብንም፣ መሰዳደብ የለብንም። መወያየት ግን መልመድ አለብን። የታዋቂ ሙስሊሞችን ኡስታዞችን ስም በማጥፋት የክርስቲያኖችን አስተማሪዎች ስም በማጥፋት የግል ህይወታቸውን በመነካካት ንግዳቸውን በመነካካት በየተገኘበት እንደዚህ በል በዚህ ምን ይሄ ጥቅም የለውም። ስለዚህ ሁላችን ስልጡን ዜጋ ሆነን በህግና በስርዓት እየተዳኘን ሃይማኖታችን ለየራሳችን የምንኖርበት እንጂ ሰው የምናስገድድበታለን። እኔ እናንተ ሙስሊም ከሆንን በሙስሊም ህግ ስርዓት መኖር የኔ እናንተ ግዴታ ነው እንጂ የመላው ኢትዮጵያ አይደለም። የመላው ኢትዮጵያ የመላው ሙስሊም አይደለም። ማስተማር፣ መናገር፣ መወያየት እንችላለን። ማስፈራራት፣ መሳደብ፣ ዛቻ ምናምን ጥቅም የለውም ለማለት ነው። በጣም አመሰግናለሁ። በጣም አመሰግናለሁ።